የክፍለ ዘመኑ ክህደት የሉዊስ ፊጎ አስገራሚ የዝውውር ታሪክ። በዓለም እግር ኳስ ታሪክ ውስጥ ብዙ ዝውውሮች ተካሂደዋል። አንዳንዶቹ አስደሳች፣ ሌሎቹ ደግሞ አስገራሚ ናቸው። ነገር ግን እንደ ሉዊስ ፊጎ ዝውውር ዓለምን ያስቆጣና አንድን ተጫዋች የክህደት ተምሳሌት ያደረገ የለም። የካታሎኑ ንጉስ የነበረው ፊጎ እንዴት በአንድ ሌሊት በባርሴሎና ደጋፊዎች ዘንድ በታሪክ ከፍተኛው ጠላት ሊሆን ቻለ? ዛሬ የፊጎን አወዛጋቢ የዝውውር ታሪክና የገጠመውን አስፈሪ ፈተና እንመለከታለን። ታሪኩ እንዲህ ነው። እንደ አውሮፓውያን አቆጣጠር በ2000 የሪያል ማድሪድ ፕሬዝዳንታዊ ምርጫ እየተካሄደ ነበር። በወቅቱ እጩ የነበሩት ፍሎሬንቲኖ ፔሬዝ አንድ የማይታመን ቃል ገቡ። እኔ ከተመረጥኩ የባርሴሎናውን ኮከብ ሉዊስ ፊጎን ወደ ማድሪድ አመጣዋለሁ ሲሉ። ይህ ቃል በወቅቱ እንደ ቀልድ ነበር የታየው። ምክንያቱም ፊጎ የባርሴሎና ካፕቴንና የደጋፊዎቹ ተወዳጅ ነበር። ነገር ግን ከጀርባ ሚስጥራዊ ስምምነት ተፈርሟል። ፔሬዝ ለፊጎ ወኪል ትልቅ የገንዘብ ቃል ገቡለት። ፊጎ ማድሪድን ካልተቀላቀለ ለሪያል ማድሪድ $30 ሚሊዮን ቅጣት እንዲከፍል የሚል አስገራሚ ውል በስህተት ተፈረመ። ፔሬዝ ምርጫውን አሸነፉ። ፊጎም በገንዘብና በውል ተጠልፎ ወደ ማድሪድ ለመጓዝ ተገደደ። ዝውውሩ በወቅቱ በ62 ሚሊዮን ዩሮ የዓለም ውድ ተጫዋች አደረገው። ነገር ግን ትልቁ ፈተና የነበረው ፊጎ ለመጀመሪያ ጊዜ ወደ ባርሴሎና ሜዳ ወይም ኑ ካምፕ በማድሪድ ነጭ ማሊያ የተመለሰበት ዕለት ነበር። ስታዲየም ውስጥ የነበረው ድባብ እግር ኳስ ሳይሆን ጦርነት ይመስላል። በመቶ ሺዎች የሚጠጉ የባርሳ ደጋፊዎቹ መካከል አንድ አስገራሚ ነገር ተወረወረ። እሱም የበሰለ የአሳማ ጭንቅላት ነበር። ይህ ድርጊት ደጋፊዎቹ ለፊጎ ያላቸውን ከፍተኛ ጥላቻ የገለጹበት መንገድ ነበረ። ጨዋታው ለ15 ደቂቃ ያህል እንዲቆም ተገደደ። ፊጎ በማድሪድ ቆይታው ስኬታማ ነበር። የባሎን ዲኦር እና የሻምፒዮን ሊግ ዋንጫውንም ማሸነፍ ችሏል። ነገር ግን እስካሁን ድረስ ወደ ባርሴሎና ሲሄድ ያ ከዳተኛ ስም አብሮት አለ። የፊጎ ዝውውር በእግር ኳስ ውስጥ ፍቅርና ጥላቻ ምን ያህል የጠበበ መስመር እንዳላቸው ማሳያ ነው። የእናንተ አስተያየትስ ምንድነው? ፊጎ በእርግጥ ከዳተኛ ነው ወይስ የሙያ ውሳኔ ነው የወሰነው? በኮሜንት ውስጥ መስጫ ሳጥን ውስጥ አስተያየታችሁን አጋሩን። ለተጨማሪ ስፖርታዊ ታሪኮች ሰብስክራይብ ማድረጋችሁን እንዳትረሱ።